በዛሬ ቪዲዮ ለልጅ የተሰኘው ቤተሰብ ተከታታይ ድራማ ላይ ፖይራዝ ካራይሊ ከሞተ በኋላ አይሴጉል ኢልከር የተባለ ፍቅረኛ የምትይዝበትን ከኢልከር ጋር የምትጋባበትንና ሰርግ የምታደርግበትን እንዲሁም ባይል ባባ የሚያገባበትን የፖይራዝ እህት የምትታገትበትንና ሌሎች ማሳዛኝና አስደንጋጭ ክንቶችን ይዤ ቀርቤያለሁ። ወደ አጓጊው ትዕይንት አለፍኩኝ። ፖይራዝ ካራይሊ ተገድሏል። አይሴጉልና እንዲሁም አባቷ ባህሪ ኦመር በተገኙበት ሕፃኑ ሲናን ተገኝቶ ሁሉም ሰዎች አሁን ፖይራዝ ካራይሊን ቀብረውት እያንዳንዳቸው ሀዘናቸውን እየገለጹ ይገኛሉ። እንዲህ እያለ 2 ዓመታቶች አለፉ። እናም አይሴጉል ኢልከር የተባለ ፍቅረኛ ያዘች። ፖይራዝ ካራይሊንም እረሳቸው። ዛሬ ወደ ቤቷ ውስጥ ይመጣና ከአይሴጉል ጋር ይቀመጣል። እናም እርስ በርስ የተቃቀፉ እሷን እያቀፋትና እያጽናናት ይገኛል። አይሴጉል ምንም እንኳን ፖይራዝ ካራይሊን ብትወደውም ብታፈቅረውም ግን እነሆ አሁን ከኢልከር ጋር ሆናለች። ግን ይህ ሁሉ ነገር እንዴት ተፈጠረ? በጥቂቱም ቢሆን አይሴጉል ፖይራዝን ጠብቀዋለች። ሞቷል ብላ ማመን አልፈለገችም ነበር። በተደጋጋሚ ለእሱ ብላ ራሷን ጎርታለች። እሱ ይቀመጥበት ይሄድበት የነበራቸውን ጎዳናዎች በሙሉ እንደሄደች ትዕይንቱ ያስቃኝናል። ግን በመጨረሻ በእሱ ተስፋ ቆርጣ 2 ዓመታቶች ከሞሉ በኋላ ሌላ ፍቅረኛ ይዛለች። እሱን እያስታወሰች የመኪና አደጋም ሁላ ደርሱባት ነበር። መኪና ውስጥ ተጋጅታ ልትሞት ደርሳ ኢልከር የተባለ ሰው ይመጣና ያድናታል። በዛም ነበር ለመጀመሪያ ጊዜ ከአይሴጉል ጋር ይተዋወቁት። አይሴጉል የመኪና አደጋ ይደርስባታል። ኢልከር ደግሞ እርሷ ጋር እየመጣ በፍጥነት እየተቃጠለ የነበረው መኪና ውስጥ አውጥቷት ወደ ሆስፒታል ይዟት ሄዳል። ሆስፒታል ውስጥም ከሄደች በኋላ ሰላም ኢልከር እባላለሁ በማለት በዊልቸር እየተገፋች ወደ ቤቷ እንድትገባ ያደርጋታል። እሷንም እየተንከባከበ ኢልከር አዲስ ህይወት ይሰጣታል። ምን አለፋችሁ ኢልከር ማለት አዲሱ ፖይራዝ ነው። እናም የኢልከርን ተወዳጅነትና በልጆች ያለውን ተደናቂነት እሷንም ስላዳናት አይሴጉል ፖይራዝ ካራይሊን ባትረሳውም ግን ደግሞ ኢልከርን ትኩረት ሰጥተው የኢልከር ጥሩነትና እንዲሁም ደግሞ ሁሉም ነገር አሸንፏት አይሴጉል የኢልከር ፍቅረኛ ልትሆን ይችላለች። ይህ ነበር 2 ዓመታት ውስጥ የተፈጠረው። እናም አይሴጉልና እንዲሁም ኢልከር ለህፃናቶች እርዳታ እያደረጉና እንዲመገቡ የሚጠልሉበትን ቦታ እየሰሩ ይገኛሉ። ባህሪ ባባ ደግሞ አሁንም ስራው ላይ ጠንካራ ሆኖ ሳደቲንን እንዲሁም ሁሉንም ሰዎች እያዘዘ አሁንም ዳግመኛ ወደ ወንጀል ስራው ተመልሶ ያስቸገሩትንና እያንዳንዶቹን ሰዎች ሲገድል ትዕይንቱ ያስቃኝናል። ባህሪ ባባ አሁን ቁጡና ምንም ምህረት የሌለኝ ሰው ሆኗል። ምክንያቱም የፖይራዝን ገዳዮች እስካሁን ድረስ ማግኘት አልቻለም። እናም በዚህ የተነሳ በጣም ተናዳጅና ቁጡ ሰው ሆኗል። ሁሉም እሱን ይፈሩታል። ባህሪ ባባ በየቀኑ የፖይራዝን ፎቶ እየተመለከተ ንዴቱ ይጨምራል። እስካሁን ድረስ የእሱን ገዳዮች ባለመያዙ በጣም ያዝናል። ይህ በእንዲህ እንዳለ ባህሪ ባባ የሚፈልገውን ሴት እቤት ውስጥ አስቀምጦም አግብቶም ይገኛል። ኢልከርና እንዲሁም ደግሞ አይሴጉል የፍቅር ጊዜያቸውን ከህፃናቶቹ ጋር ወላጅ አልባ ከሆኑት ልጆች ጋር እያሳለፉ ይገኛሉ። ለአይሴጉል ትልቅ ደስታን ሰጥቷት። መልተም የፖይራዝ ካራይሊ እህት አሁን ላይ እያንዳንዱን ስራዎቿን እቤቷ ውስጥና እራሷ ክፍል ውስጥ ሆና ለባህሪ ባባ እየሰራች ትገኛለች። በሌላ በኩል አይሴጉልና እንዲሁም ኢልከር ህፃናቶቹ ታመውባቸው ወደ ሆስፒታል ይዛው መጥተዋቸው ሲዋኙበት የነበረው ውሃ የተበረዘ መሆኑንና እንደጎዳቸው እዛ የውሃ ቦታ ውስጥ ኬሚካል እንደሚደፋና የተለያዩ ነገራቶች እንደሚገቡ ሁሉንም ነገር ዶክተሩ ይነግራቸዋል። በዛ የተነሳ ህፃናቶቹ መታመማቸውን ተናግሮ እንዲረጋጉም ቀጣይም እንደሚሽሩም ከተናገረ በኋላ ዝም እንዲሉ ያደርጋል። መልተም በራሷ በጣም ተናዳ ዙልፊከር ሊያረጋጋት ይሞክራል፣ ግን ታብዳለች። ምክንያቱም እስካሁን ድረስ የፖይራዝን ገዳዮች መያዝ አልቻለችም፣ ሰልላ ማግኘት አልቻለችም። በዚህ የተነሳ በጣም ተበሳጭታ ትገኛለች። ኢልከር የማን ቤተሰብ እንደሆነ አልነገርኳችሁ። የትልቁ የፋሚሊ ቤተሰብ ሲሆን እናም እነዛ ቤተሰቦቹ ማፊያዎች ናቸው። እህቱ አለ የተባለ ዱርዬና የዱርዬዎች አባት ናት። ኢልከር ምንም እንኳን አይሴጉልን ቢወዳትም ግን ቤተሰቡ በሁለት በኩል በጣም ትልቅ ጠብ አለባቸው። ስለዛ ነገር ግን ምንም ነገር ቢፈጠር ኢልከር ፈጽሞ ከአይሴጉል መራቅ እንደማይችልና ጊዜውን ከሷ ጋር እንደሚያሳልፍ በግልጽ ይናገራል። ያም ሁለቱም አንድ እንዲሆኑ አድርጓቸዋል። ኢልከር አይሴጉል ጋር ይመጣል። ከመጣም በኋላ ስጦታ ይዞላት መጡ። ትልቅ ጥያቄን ያቀርብላታል። ስለ ህፃናቶቹም ካወራ በኋላ ኦጉዝ አታይ የሚል መጽሐፍን እየተመለከተ ይህ መጽሐፍ የማን ነው ይላታል። የፖይራዝ ካራይሊ ነበር እና ስሜቶቿ በጣም ተጎድተው ማልቀስ ትጀምራለች። በድንገትም አንድን ደብዳቤ እዛ ውስጥ ይመለከታል። ለአይሴጉል የተጻፈ ደብዳቤ ነው። ፖይራዝ ካራይሊ ነበር የጻፈው። እናም በጣም እንደሚያፍቅራትና እንደሚወዳት ፖይራዝ ካራይሊ ለሷ ነገራት። በዚህ ሰዓት ላይ ኢልከር ወደ እሷ ጋር ተጠጋና ያሳለፈችውን እያንዳንዱ ነገር ጠይቆ ፖይራዝ የሚባል ሰው እንደምትወድና ግን አሁን ከጎኗ እንደሌለ ነገረችው።
ስለ ሁሉም ማንነቷ ማውቆ ምንም ችግር የለውም በማለት እሷን አቅፎ አረጋጋት። አሁን አይሲጉል እስከዛሬ ትውስታዎቿ ሲረብሿት ከነበረው ቤት ውስጥ ወጥታ ከኤልከር ጋር ሌላ ቦታ እየሄደች ትገኛለች። ግን ይህ በእንዲህ እንዳለ እነሱን ሌሎች ሰዎች ይከታተሏቸዋል። እናም አደጋ ሊያደርሱባቸው ይሞክራሉ። አይሲጉልና እንዲሁም ኤልከር ላይ መሳሪያ ሲተኮስባቸው በፍጥነት አይሲጉልና ኤልከር በመኪና ሆነው ያመልጣሉ። ከመገደልና ከሞት ይድናሉ። የባሂር ባባ ልጅ የሆነችው አይሲጉልም ለአባቷ የተፈጠረው ነገር ስትጀቡለት በፍጥነት እያንዳንዱ ሰዎቻቸውን በመሰብሰብ ሳለቲንና እንዲሁም ደግሞ ባሂር ባባ በመሆን ለልጁ ማለትም ለአይሲጉል ለመድረስ እያንዳንዳቸው ይነሳሉ። በዚህ ሰዓት ላይ ኤልከርና አይሲጉል ፖሊስ ጣቢያ ውስጥ ነበረውና የባሂር ባባ ቤተሰቦች መጥተው አይሲጉልን ያቅፏታል፣ ያረቋቋታል። የኤልከር እንደና መሆንም ይጠይቁታል። በዚህ ግዛት ላይ የኤልከር ቤተሰብና እንዲሁም የባሂር ባባ ቤተሰቡ እርስ በርስ ይገናኛሉ። ያ የማፊያ አባል አሁን ለኤልከር ሲባል ሰላምታን ፈጥረው አንድ ይሆናሉ። እናም ይህንን የወንጀል ስራ ያሰራው ሰው ማን ነው? ገምቱማ። የኤልከር እህት ናት። የማፊያዎቹ መሪ ልታስገድለው ስለምትፈልግና ወንድሟ ማስወገድ ስለምትፈልግ፣ በሌላ በኩል አይሲጉልን ማጥቃት ስለምትፈልግ ይህን ነገር አድርገዋለች። መች ትያዛለች? የሁላችንም ጥያቄ ነው። ኤልከርና እንዲሁም አይሲጉል እርስ በርስ ያወራሉ። ለምን ታሪካችንን ባንድ አንቋጨውም? ለምን አንድ አንሆንም? ለምን አንጋባም? እናም ሁለቱም ለመጋባት ይወስናሉ፣ ያቅዳሉ። ይህንን ነገር የሚያስፈጽሙት ሰዎች ደግሞ እነ ባሂር ባባና ሁሉም ቤተሰቦች ናቸው። መልተም እስካሁን ድረስ ወንድሟን የገደለውን ሰው እየፈለገች ትገኛለች፣ ግን ምንም አይነት መረጃ ልታገኝ አልቻለችም። ባሂር ባባ አብረውት ሲሰሩት የነበሩትን የወንጀል ቡድኖች እያንዳንዳቸውን ተራ በተራ ሲጨርሱም ትዕይንቱ ያስቃኝናል። ባሂር ባባ አሁንም ሁሉንም ሰዎች በመግደል ጥንካሬውን ይጨምራል፣ ራሱን ከፍ ያደርጋል። እናም ይህን ሁሉ ስራ ከያሰራ በኋላ ካለበት ቦታ ይጠፋል። በጣም ተበሳይቶ ወንጀሉን እያንዳንዱ ነገር ያጠፋል። እሱ እንዳልሰራውን እርስ በርስ እንድትገዳደሉ ለማስመሰልም የሚፈልገውን ነገር አድርጎ ካለበት ቦታ ይሰውራል፣ ይጠፋል። ባሂር ባባ ሁሉንም ሰዎች ከሰበሰበ በኋላ ሁሉም ተሰብስበውና ተዘጋጅተው እነሆ ዛሬ ላይ ትልቁን ደስታ ለመፈጸም እያንዳንዳቸው የሚያማምረውን ልብሳቸውን ለባብሰው የሰርጉም ትዕይንትም ሊፈጸም አዳራሹም ተከራይቶ ሁሉም ሰው ተደስቶ ባሂር ባባ ከሚወዳት ሴት ጋር እጅ ለእጅ ተያይዞ የሚፋቀረው ከሚፋቀረው ጋር ሳለቲን ከሚስቱ ሶንጉል ጋር በመሆን ዙልፊከር መልተመናቶ እነሆ ኤልከርና በሌላ በኩል ደግሞ አይሲጉል የሚጋቡበት ቀን እነሆ ደረሰ። እናም ሁሉም ሰዎች ተደስተው አይሲጉል ራሷን በመስተዋት ፊት ለፊት የተመለከተች ለፖይራዝ ካራይል ያልሰጠችውን ህይወት ለኤልከር ልትሰጠው ነው። መስተዋት ላይ ራሷን ስትመለከት በጣም ተንዘፍስፋ ትወርቃለች። የእሷን የሆነ ነገር መሆን የሰሙት ሙሉ ቤተሰቦች ወደ እሷ ጋር ሲመጡና የተፈጠረው ነገር ሲጠይቅ ባሂር ባባ ምን ሆነች ነው ሲላት እንዳልቻለችና ኤልከርን መግባት አልችልም ትለዋለች። ግን እሱ አይ ይሆናል ልጄ ልትጋቢ ይገባል፣ እባክሽን ተስፋ ትቁረጭ ማለት ተስፋ ሰጥቶ ተቃቅፎ ይዟት ወደ ሰርጉ አዳራሽ ይመጣል። ከኤልከር ጋር ትገናኛለች። እናም በመጨረሻ አይሲጉልና እንዲሁም በሌላ በኩል ደግሞ ኤልከር ይጋባሉ። መልተም ቅጂዎችን እየተመለከተች ትገኛለች። እናም የተለያዩ ነገራቶችን እየፈተሸች ነው። በሌላ በኩል አይሲጉልና እንዲሁም ደግሞ ኤልከር ቃለ መሃላቸውን ፈጽመው የሰርጉ ስነስርዓት ይፈጸማል። እንደምታገባውም ቃሏን ትሰጣለች። እርስ በርስም ይጋባሉ። መልተም በምትፈልገው መረጃ ላይ እየፈለገች ባለችበት ሰዓት ላይ ባላሰበችው ሁኔታ የሆኑ ሰዎች መጥተው እሷን አግተው ያለችበት ቦታ ላይና መረጃዎችን ሁሉን ነጥቀዋት ይጠፋሉ። ኤልከር አይሲጉልን አገባለሁ ሲል አይሲጉልም ኤልከርን አገባለሁ ብላ ትፈርማለች። በደስታ ይጠናቀቃል፣ ይሳሳማሉ። ሁለቱም ሰርጋቸውን ያደርጋሉ። ይህ በእንዲህ እንዳለ አይሲጉልና እንዲሁም ኤልከር ያስገቧቸው እያንዳንዶቹ ህጻናቶች ተመርዘው ይሞታሉ። አይሲጉል ከኤልከር ጋር እየጨፈረች ባለችበት ሰዓት ላይ በድንገት ወደ ኋላ ስትዞር ፖይራዝ ካራይልን ትመለከተዋለች። ፖይራዝ ካራይል እሷን ይመለከታታል። ትዕይንቱ ይጠናቀቃል። ተመልካቾች ምንድን ያየ ነው? ፖይራዝ ካራይል አልሞተም ወይስ የተቀበረው ሰው ማን ነው? ወይንስ ደግሞ ሰው የተመለከተችው በትውስታ ነው? ሁሉንም ለማወቅ ቻናሉን ሰብስክራይብ በማድረግ ቀጣይ እንድትጠብቁ በታላቅ አክብሮት እንጠይቃለን። እስከዚህ ስለተከታተላችሁን ከልብ አድርገን እናመሰግናለን።